የእንቅልፋችን ጥራት ትክክል ካልሆነ በጤና በትኩረት እንዲሁም በጡንቻዎቹ ላይ ሳይቀር የሚጎዳ ምንም ጥርጥር የለውም። እንቅልፍ ለሰውነት ግንባታ ጠቃሚ የሆነው ለምንድን ነው? ምክንያቱም በእንቅልፍ ጊዜ ሰውነታችን ጡንቻዎቹን የሚጠገንበትና ኃይል የሚሞላበት ጊዜ ነው። በእንቅልፍ ጊዜ ሰውነታችን ወደ ሪከቨሪ ሙድ ይገባል። ይህም የእድገት ሆርሞንን መፈጠር ይጀምራል። የጡንቻዎቹ ፋይበሮች ለመጠገን የሚረዳ የፕሮቲን ምርትም ይጨምራል። በቅርብ ጊዜ የተደረገ ጥናት እንዳረጋገጠው ጥሩ እንቅልፍ ማጣት የኮርቲዞል ሆርሞንን መጠን መጨመርና የእድገት ሆርሞኖችን መመረትም ይቀንሳል። ስንት ሰዓት መተኛት አለብን? በአጠቃላይ ስፖርት ለሚሰሩ ሰዎች ከ7 እስከ 10 ሰዓታትን መተኛት ይኖርብናል። በጡንቻ ግንባታ ላይ እንቅልፍ ማጣት የሚያስከትሉ ውጤቶች የቴስቴስትሮን ሆርሞን መጠን ዝቅተኛ ይሆናል። ጥናቶች የሚያሳዩት ከ5 ሰዓት በታች የተኙ ሰዎች የቴስቴስትሮን ሆርሞን ምርት ከ10 እስከ 15% ቀንሷል። ይህም ማለት የጡንቻ ግንባታ እድገትም ይቀንሳል። ሁለተኛ፣ በሰውነታችን ውስጥ የኮርቲዞል ሆርሞን መጠን ይጨምራል። ጥናቶች የሚያሳዩት እንቅልፍ ማጣት ኮርቲዞል የተባለው ሆርሞን ከፍ ያደርገዋል። ይህም ጡንቻ ከመገንባት ይልቅ ወደ ጡንቻ ማፍረስ ያመራል። የእንቅልፍ ጥራትን ለማሻሻል አንዳንድ መስፈርቶችን መከተል አለብን። አንደኛ፣ ከመተኛታችን ጊዜ ከ1 ሰዓት በፊት ስክሪንን አለማየት፣ ምክንያቱም ለመተኛት የሚረዳው ሜላቶኒን የተባለው ሆርሞን እንዳይመነጭ ያደርጋል። ሁለተኛ፣ በየቀኑ በተመሳሳይ ሰዓትን መተኛትና መነሳት ይኖርብናል። ይህም የሰውነታችን ባዮሎጂካል ሰዓትን ለመቆጣጠር ጥናቶችን አረጋግጠዋል። ሶስተኛ፣ ምቹ የመኝታ ቦታ ማድረግ አለብን። ክፍሉ ጨለማና ጸጥታ መሆን አለበት። አራተኛ፣ ቡና፣ ሻይ እና ኮካ በውስጣቸው ካፌን የያዙ መጠጦች ከመተኛታችን ጊዜ ቢያንስ ከ8 ሰዓት በፊት ማስወገድ አለብን። እንዲሁም አምስተኛ፣ ከባድ ምግቦችን ከመተኛታችን ከ1 እስከ 2 ሰዓት በፊት ትልቅ ምግብን መመገብ የለብንም። እነዚህ መስፈርቶችን ከተከተል በአፈጻጸም በጡንቻ እድገትና በማገገም ላይ ትልቅ ልዩነት እናያለን።